የዛሬው በጣም የሚለይ በአንድ ግብአት የሚሰራ ለፊታችሁ ጥራት ውበት እንዲሁም ደግሞ ፊታችሁ ብርት ጽድት እንዲልላችሁ ይህንን ተጠቀሙ። እቤት ውስጥ የሚገኝ በአንድ ነገር ብቻ የሚሰራ ነውና ብዙም ጊዜ አይወስድባችሁም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ምርጥ ኮመንት ለምትጽፉልኝ በጣም ነው የማመሰግነውና ዛሬ በጣም ምርጥ የፊት ቅባት ወይም ደግሞ የፊት ሲራም ይዤላችሁ መጥቻለሁ። ውጭ ከምትገዙ ቤት ውስጥ ብትሰሩት በአንድ ግብአት የሚሰራ ነው። ወደ ግብአቴም ሲሄድላችሁ አንድ ብርቱካኑ በነገራችን ላይ እንዳያችሁት በጣም ንጹህ ነው። በደንብ አጥቤዋለሁ። በደንብ መታጠብ አለበት እና ያው ሳጥብ አላስገባውም ቪዲዮ እንዳይረዝምብኝ ብዬ ነው። በተቻለኛ አቅም ቪዲዮ ለማሳጠር ነው የምሞክረው እንጂ ለማስረዘም እንትን አይደለም እና ቪዲዮም ደግሞ ጨርሳችሁ እንድታዩት ይሆናችኋል ማለት ነው። የምፈልገው እዚች ጋር መውሰድ ያለባችሁ የልጣጩ እንትኑ መግባት የለበትም። ይሄ ምንድነው ነጭ ፓርት ማለት ነው። እና ብትችሉ በቃ እንትኑ ብቻ ልጣጩ ላይ ብቻ ያለውን ብታወጡት በጣም አሪፍ ነው። ነጩ ፓርትን ከገባባችሁ ያው ፀሐይ ካለ እናንተ ጋር በፀሐይ ማድረግ ትችላላችሁ። እኛ ጋር ግን በጣም ብርድና በጣም ዝናብ ነው እኔ ባለውበት ማለት ነው። ነገር ግን ብርድ ከሌለ ወይም ደግሞ ፀሐይ ካለ ፀሐይ ላይ አድርጋችሁት ወዲያውኑ ነው የሚደርቅላችሁ ማለት ነው። እና እዚች ጋር አንዱ ብርቱካን ልጣጩ በዚህ መልኩ እልጠዋለሁኝ። በዚህ አጋጣሚ ብርቱካን ብዙ ጥቅሞች አሉት። እኛ ልጣጭ ብለን የምንጠላቸው በዚህ አጋጣሚ እኛ የምንጠላቸው ሌሎች ሀገሮች የትኛውን ቦታ በጣም ለትልቅ በቃ ለጤና ለብዙ ነገር ይጠቀሙታልና ያው እኛ አበሾች በተለይ መጣል እንወዳልና እውነቴ ነው የምላችሁና እኔ ግርም ነው ያለኝ ስለ ብርቱካን ልጣጭም ገብቼ ሳዳምጥ ወይም ደግሞ ገብቼ ሳነብ ግዴታ ነው አንድ ነገር ስትሰሩ ወይም ደግሞ አንድ ነገር ስትጠቀሙ ስለዛ ነገር ማወቅ አለባችሁ። እና እርግጥ ብርቱካን ቫይታሚን ሲ ነው እና በልጣጩ ደግሞ ብዙ ጥቅሞች አሉ። እሱም ደግሞ ሰርች አድርጋችሁ ማየትም ትችላላችሁ ከመቀባታችሁ ወይም ደግሞ ከመስራታችሁ በፊት። ሆኖም ደግሞ እዚህ ጋር እኔ የምሰራውን እናንተ ላይመቻችሁ ይችላል። እውነቱን መናገር ማለት አላርጂ ያለበት ፊት አለ። አላርጂ ካለባችሁ ፊታችሁ ምን አይነት ነው የሚፈልገው? የእናንተ ፊት ምንድን ነው የሚቀበለው? ማለት የፊታችሁን ቅባት ማወቅ አለባችሁ ማለት ነው። መቼም አንድ ነገር ተጠቅሜ እኔ ፊቴ አላርጂ ከሆነብኝ ያንን ነገር ደግሜ አልጠቀመውም እና እንደዛ ብታደርጉ በጣም አሪፍ ነው። አላርጂ ከሌለባችሁ ምንም ችግር የለም። እኔ በአንድ ነገር አላርጂ አለብኝ፣ እሱም ኦሊቬራ ነው እና ዞሮ እዚች ጋር እንደዚህ ከቀነጠስኩ በኋላ ምን አደረግኩ? እሳት ላደረግኩት ማለት ነው ለማድረቅና ውሃ እንዳይሆንብኝና እንዳይበላሽብኝ ነው። ነገር ግን እንደዚህም እኮ መስራት ይቻላል፣ ምንም ችግር የለውም። እና ግን ለብዙ ጊዜ እንዲቀመጥ ወይም ደግሞ ለሳምንት እኔ እርግጥ ከሳምንት ያለፈ የዘለለ አልሰራም እና ግን ለብዙ ጊዜ እንዲቀመጥ ይረዳችኋል። ውሃ ከሌለበት ውሃ ያበላሻል። ከዛ በዚህ መልኩ ደርቆልኛል። ከደረቀ በኋላ ምን አደረግኩኝ? እናንተ ያላችሁ ነገር ነው መጠቀም የምትችሉት። እዚህ ጋርም ሁሌ የምነግራችሁ ቅባት ካላችሁ ቅባት ወይም ደግሞ ምንድነው ቤቢ ኦይል ካላችሁ ቤቢ ኦይል መጠቀም ትችላላችሁ። እና ያው ልጅ እየረበሸ ስለሆነ ነው። በዚህ አጋጣሚ እኔ የተጠቀምኩት ሮዝ ወተር ቤት ውስጥ መስራት ትችላላችሁ። እሱንም ቤት ውስጥ ማዘጋጀት ትችላላችሁ። እና ቤቢ ኦይል ተጠቅሜያለሁ። ሁለቱን ነው የተጠቀምኩት። እና እናንተ ግን በግሊሲኒ ካላችሁ ግሊሲኒ በሱ መስራት ትችላላችሁ። ከዛ በኋላ እንትን መፍጫ ላይ አድርጌ ፈጨሁት። ነገር ግን ምን መፍጫ የሌላችሁ 24 ሰዓት ክድን አድርጋችሁ አስቀምጣችሁ ከዛ በኋላ ከ24 ሰዓት በኋላ ራሱ ማለት ነው ራሱ ጭምቅ ስታረጉት ወይ በሹካ እንትን ስትሉት ራሱ ፍርፍር ይልላችሁና ከዛ ማጥለል እንደዛ ማድረግም ትችላላችሁ። እኔ ግን ዛሬ እኮ ሊያሳብደኝ ነው ልጄ በራሱ እግዚአብሔርን እንደዛ መፍጨት ትችላላችሁ። እንደዛ ማድረግም ትችላላችሁና ይውጣላችኋል። በነጋታው ሲሆን 24 ሰዓት ሲቆይ ራሱ በጥስጥስ ብሎ ጥቅሙን ታገኙታላችሁ። እኔ ግን ያው አየር ባየር ነው እየሰራሁትና ከዛ በመፍጫ እንትን ካልኩ በኋላ እዚች ጋር አጠለልኩት በማጥለያ። እናንተ ማንኛውም ማጥለያ መጠቀም ትችላላችሁ። ማንኛውም ነገር መጠቀም ትችላላችሁ በዚህ አጋጣሚና እሱንም ተጠቅማችሁ ማጥለል ትችላላችሁ። ካጠለልኩ በኋላ እንደዚህ ምርጥ ሲራም ነው የሰጠኝ። በነገራችን ላይ ሲቀባው ራሱ እንዴት እንደሚያምር በጣም ነው የሚያምረው። ሰርታችሁ ተቀቡ፣ ሰርታችሁ ሞክሩ። ራሳችሁን ውበታችሁን ጠብቁ። ውበታችን በቤታችን ማለት ነው። ምን እየሰራክ ነው? ውበታችን